በርትተን ሄደን ስልጣን አግኝተነው ሊሆን ይችላል። መልካችንን ውበታችንን በርትተን ጠንክረን ተንከባክበን አምጥተነው ሊሆን ይችላል። ያ መቅጃ ነው። ውበቱ ስልጣን ነው። ሀብቱ፣ ገንዘቡ፣ ንብረቱ ግን የእግዚአብሔር ስጦታ ነው ወገኖች፣ የእግዚአብሔር ስጦታ። ይህም የእግዚአብሔር ስጦታ ብሎ ጌታችን ነገራል። ውሃ ስጪኝ የሚልሽ ማን እንደሆነ ብታውቂ ያለ። አዎ ብዙዎቻችንን እግዚአብሔር ባለማወቅ ወደ ወገኖች ይሄድን ያለው በራችን ላይ ቆሞ የሚያንኳኳውን በራችንን የሚመታውን ወገኖች ያላወቅነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ሊከፍትልኝ በወደደ ሁሉ አገባለሁ ብሎ የተናገረውን ያንን ንጉሥ በራችንን ከፍተን አላስገባነው። እንደ ቅዱስ ዳዊት ግባ ንጉሠ ስብሐት ብለን አላስገባነው። የክብር ንጉሥ ሆይ ግባ ብለን ወደ ቤታችን አላስገባነው። አላወቅነው፣ አልተረዳነው። በእኛ ሕይወት ውስጥ የጽድቅን ውሃ